የዛሬዋ የጥበብ ሚዛን እንግዳችን ሳያት ደምሴ ነች። ለብዙዎች ስሟ ሲነሳ መጀመሪያ ወደ አእምሯቸው የሚመጣው በደመቀው የቁንጅና መድረክ ላይ የደፋችው አክሊል፣ ማራኪ ፊቷና ዝነኝነቷ ሊሆን ይችላል። የሰው ልጅ ግን ከአንድ ገጽታ በላይ ነው። ከካሜራው ብርሃን በስተጀርባ፣ ከሰዎች ጭፍን ፍርጃ ማዶ ለጥበብ ስራዋ ስትል እስከ ሞት አፋፍ የተጓዘች፣ ሕይወትን አደጋ ላይ ጥላ እውነትን የፈለገች ጽኑ ሴት መኖሯን ስንቶቻችንን እናስተውላል? ዛሬ በጥበብ ሚዛን ቻናላችን ከተለመደው የዩቲዩብ ወሬና ሐሜት ወጣ ብለን የሳያት ደምሴን ጥበባዊ ስብዕና በጥልቀት እንመረምራለን። በእስክሽር የሙዚቃ ቪዲዮዋ ጀርባ የተከፈለውን ድብቅ የመስዋዕትነት ታሪክ፣ ውሃና እሳትን እንደ መንፈሳዊ መታደሻ የምታይበትን የሕይወት ፍልስፍናዋንና መውደቅን ስላለመፍራት ያላትን ጽኑ አቋም ደረጃ በደረጃ እንመዝነዋለን። ከሁሉ በላይ ደግሞ ያንን ሁሉ ለሕይወት የሚያስደፍር መስዋዕትነትን ካሳየች በኋላ ከቅርብ ዓመታት ወዲህ ከተለመደው የኢንተርቪውና የኪነ ጥበብ መድረክ ሙሉ በሙሉ የጠፋችበትን ድብቅ ምክንያትና የዝምታዋን ምስጢር በጥልቀት እንፈትሻለን። ይህ ታሪክ የአንድ ታዋቂ አርቲስት ታሪክ ብቻ አይደለም። ክስተቶቹ ተምሮ ራሱን ስለሚገዛ የሰው ልጅ ተፈጥሮ የሚተርክ ትልቅ ማህበራዊ መስታወት ነውና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ጥበብ ስትመዘን ትከብዳለች፣ ስትመረመር ደግሞ ትጠልቃለች። ወደኛው የጥበብ አውድ ስንመጣ ግን ብዙ ጊዜ ሰዎችን የምንመዝንበት ሚዛን ውጫዊ ገጽታ ላይ ብቻ የተንጠለጠለ ይሆናል። የሳያት ደምሴ የጥበብ ጉዞ መነሻ የቁንጅና ውድድር አሸናፊነት መሆኑ የታወቀ ነው። ነገር ግን ይህ ስኬት በኪነ ጥበብ ዓለም ውስጥ ለምትሰራቸው ቀጣይ ስራዎቿ ትልቅ በረከት ብቻ ሳይሆን የማይታይ ትልቅ ፈተና ይዞባት መጥቶ ነበር። በቁንጅና መምጣት ምኑ ይከብዳል መሰለሽ? የምትናገሪውን እስክታወሪ አትጠበቂም። ጃጅ ለመደረግ ኦሬዲ ተጽፎልሽ ነው የምትጠብቂው እዛ ቦታ ስትገቢ። ማህበረሰባችን ለአንድ ሰው በተለይም ለሴት አርቲስት የቆንጆ ሴት የሚል ስያሜ ከሰጠ በኋላ ከዚያ ማዶ ያለውን አእምሮዋን፣ ተሰጥኦዋንና ጥልቀቷን ለማየት ብዙ ጊዜ አይቸገር። ሳያት በራሷ አንደበት እንደምትመሰክረው በቁንጅና የመጣች ተብሎ የሚታሰብበት በዚያ የጥበብ መጀመሪያ ወቅት ሰዎች የምታወራውን ወይም የምትሰራውን ነገር በጥልቀት ለማዳመጥ ዝግጁ አልነበሩ። ይልቁኑ ቀድሞ በተሰራ ጭፍን ፍርጃ ውስጥ ከተው ሊያዩት ሲፈልጉ ነበር። ነገር ግን እውነተኛ ጥበብ በግንብ ውስጥ አትታጠርምና ሳያት ይህንን የሰዎችን የቀደመ ፍርጃ ለመስበር፣ እውነተኛ አቋሟን ለማስመስከር ተጨማሪ ማይል ለመጓዝ ተገዳለች። ሰው ኦሬዲ ስላንቺ ጽፎና ደምድሞ ስለሚመጣ እሱን ደግሞ እስከሚሰርዙ ኤክስትራ ማይል ትሄጃለሽ። በትወኗ፣ በሙዚቃዎቿና በፋሽን ዲዛይን፣ በቢዝነስ ስራዎቿም ጭምር ራሷን ደጋግማ ማረጋገጥ ነበረባት። ይህ የጀመረችውን ነገር ሳታቋርጥ የመቀጠል ጽናት ደግሞ እሷን ከተራ አርቲስትነት ወደ ተከበረ የጥበብ መሪነት ያሻገራት የመጀመሪያው ድል ነበር። ወደ እውነተኛው የጥበብ ማዕድ ስንቀርብ የምንረዳው አንድ ትልቅ እውነት አለ። ጥበብ ዝም ብላ አትገኝ። ጥልቅ ስራዎች በሙሉ ከጀርባዎቻቸው ትልቅ ዋጋ ይጠይቃሉ። ሳያት ደምሴ ለስራዎቿ ጥራት የምትከፍለውን መስዋዕትነት ከተራ አርቲስትነት በላይ ለሙያዋ ያላትን ፍጹም መሰጠትና ፍቅር ያሳየበት ነው። ለዚህ ደግሞ ምስክር የሚሆነው እስክሽር የተሰኘው ክሊፕ ነው። ይህ የሙዚቃ ቪዲዮ በስክሪን ላይ ሲታይ 6 ደቂቃ ገደማ ብቻ ሊሆን ይችላል።
ነገር ግን ያንን 6 ደቂቃ ታሪክ ለመስራት ከጀርባ ያለፈችበት አስቸጋሪና ለህይወት አስጊ የነበረው መንገድ እጅግ ዘግናኝና የቪዲዮዋ ዳይሬክተር ቤተልሔም ደምሴ እንደምትመሰክረው የፈጠራ ስራው የተቃኘው በተፈጥሮ እቅፍ ውስጥ ቢሆንም ሁኔታዎቹ ግን እጅግ ፈታኝ ነበሩ። ዝናብ ፈልገናል ጠበቀን። ጠዋት 1 ሰዓት ጀምረን እስከ 9 ሰዓት ከምናምን ዝናብ ጠብቀናል። ቀረጻው የተከናወነው የነሐሴ ወር ብርድና ዝናብ ሀገሪቱን በሸፈነበት ወቅት ነበር። ሳያት በዚያ በረዶ በሚያንቀጠቀጥ ቅዝቃዜ ውስጥ በጫካና በውሽንፍር ዝናብ መካከል ስራዋን ስታከናውን በብርድ ተመታ እስከ መታመም ደርሳለች። እንዲያው በአንድ አስደንጋጭ ቅጽበት ጫካ ውስጥ ቀረጻ ላይ ያሉ ሁሉ ዛፍ መብረቅ ሲወድቅ የዛፉ ቅርንጫፍ ተሰብሮ መታት። መብረቅ ወድቆ አንድ ትልቅ የዛፍ ቅርንጫፍ ሲሰበር እኔ ስክሪኑ ላይ ሳይ እንዲህ ውልብ ነከት ሊሉም አልቻሉም፣ ምክንያቱም ዝናቡን ስለጠበቁት። ሳቄን ለሰው ሰጠ ቀምተኸኝ ከኔ። ነገር ግን ከሁሉ በላይ ለጥበብ ሲባል ህይወትን አደጋ ላይ የጣለው ትዕይንት የተከሰተው ውሃ ውስጥ በነበረው ቀረጻ ላይ ነው። እጄን ማንቀሳቀስ አልቻልኩም፣ ማየት አልቻልኩም፣ ወደ ታች እየገባው። ሳያት መዋኘት የምትችል ብትሆንም ቪዲዮ ጥራትና ለስሜቱ እውነተኛነት ስትል ውሃ ውስጥ ረጅም ሰዓታትን ለማሳለፍ ወሰነች። በዚያ የውሃ ውስጥ ቀረጻ ወቅት ግን ነገሮች ከአቅም በላይ ሆኑ። ሳያት በውሃው ግፊትና በረጅም ሰዓት ቆይታ ምክንያት በቂ አየር ማግኘት አቅቷት ጣራትም አልችልም። በአፌ ውሃ እየገባ ነው፣ በአፍንጫ ውሃ እየገባ ነው። ከዛ በኋላ ምንም አላስታውስም። አምኜው ሲናገር ልቤን ብረት አለት። መጨረሻም ራሷን ስታ በውሃ ውስጥ ስትሰምጥ በጀርባ የነበሩት የደህንነት ባለሙያዎች ፈጥነው በመግባት ሕይወቷን የታደጓት ነበር። ፍቅርህ አሸንፎኝ ተሞኘሁኝ። ሳያት ያንን አስፈሪ ቅጽበት ስታስታውስ አሟሟቴን እያየሁ ነው መሞት የምፈልገው፣ ማየት አልችልም። በጥበብ ሚዛን ስንመዝነው ይህን ስራን መውደድ ብቻ አይደለም። ይሄ ለጥበብ እውነት ሲሉ ራስን መስዋዕት የማድረግ የከበረ እብደት ነው። ሳያት ውጫዊ ገጽታዋን ጠብቅ በምቾት ለመኖር መምረጥ ትችል ነው። ነገር ግን እውነተኛ ጥበብ ምቾትን አትወድምና ሕይወቷን አሳልፋ ሰጠች። ላልቅሰው ባለኝ በአቅሜ። አሁን ደግሞ በጥበብ ሚዛናችን ወደ ሳያት ደምሴ የውስጥ ማንነትና የህይወት ፍልስፍና እንሻገር። ሳያት የምትሰራቸው ስራዎች በሙሉ ዝም ብለው ለአይን ማሳመሪያ የተሰሩ አይደሉም። እያንዳንዱ ምስልና ልብስ የራሱ የሆነ ጥልቅ ምሳሌያዊ ትርጉም ሲምቦሊዝም አለው። ለአብነት ያህል በእስክሽር ቪዲዮ ላይ የለበሰችውን ልብስ በጥንቃቄ ለተመለከተ ሰው ጥልቅ ማህበራዊ እውነት ይገልጥለታል። የልብሱ የፊት ለፊት ክፍል ሙሉ በሙሉ የተሸፈነና ያማረ ሲሆን የጀርባው ክፍል ግን ክፍት ነው። ይህንን ለምን እንደመረጥሽ ታስረዳ። አንዳንድ ሰዎች በህይወትሽ ይመጡና አብረውሽ ሲቆሙ ሙሉ ያረጉሽ ይመስሉሻል፣ ጀርባሽን ግን ባዶ ነው የሚያረጉት። ሰዎች በህይወታችን ውስጥ ከፊት ለፊታችን ሲቆሙ ሙሉና ቀራቢ ይመስላል። ነገር ግን ጀርባችንን ስናዞረላቸውና በሐሜትም ሆነ በክህደት ማቁሰል ሲጀምሩ ያንን የጀርባ ብርድና ህመም መቋቋም እጅግ ከባድ እንደሚሆን በምስል ለመግለጽ ያደረገችው ነው። ይህ ታሪክን በምልክት የመናገር ብቃቷ ከጥበብ ባለሙያነት ባለፈ ማህበረሰባዊ ሂስን በጥልቀት የምታቀርብበት መንገዷ ነው። በተጨማሪ በሳያት የጥበብ ዓለም ውስጥ የተፈጥሮ አካላት ትልቅ ፍልስፍና ማዕዘናት ናቸው። በተለይ ውሃና እሳት። ውሃ ለሷ የመንፈሳዊ መንጽሔ፣ ራስን የመፈለጊያ የማግኛ ምልክት ነው። በቪዲዮ መጀመሪያ ላይ ውሃው ላይ ስትንሳፈፍ ራሷን ሙሉ በሙሉ ጥላና ተስፋ ቆርጣ ቢሆንም ከውሃው ስትወጣ ግን ያንን ቁስል አጥባ ራሷን አግኝታና ታድሳ ለመውጣት መወሰኗን ያሳያል። እሳት ደግሞ ማንነትን አብስሎ የነበረበትን ፎርም ቀይሮ ወደ ሌላ ከፍ ያለና የተሻለ ደረጃ የሚያሸጋግር ኃይል እንደሆነ ታምናለች። ወርቅ እሳት ሳይነካው እውነተኛ ክብሩ እንደማይታወቅ ሁሉ የሰው ልጅም በሕይወት ፈተናዎች እሳቶች ውስጥ አልፎ ካልበሰለ እውነተኛ ማንነቱን ሊያገኝ ፈጽሞ አይችልም።
የሳያት ትልቁ የህይወት መርህ ግን ስህተትን አለመፍራት ነው። ስህተትን አልፈራም፣ ዝቅ ማለትን አልፈራም፣ እንዴ እንደዚህ ያረክሽ እንደ መባልን አልፈራም። ስለዚህ ደፋር ከሆነ ቃሉ ነኝ። ሰው የተሰራው ከብዙ ስህተቶች ተምሮ ራሱን እንዲገዛና እንዲያሸንፍ፣ ዝቅ ማለትንም መውደቅንና መሳሳትን የሰውነት ተፈጥሮ መሆኑን አምኖ መቀበል የጽናት ትልቁ ምስጢር ትላለች። ነገር ግን ዛሬ በጥበብ ሚዛናችን ላይ ሳያት ደምሴን ስንመዝን እናልፈው የማይገባ ሌላ አንድ ትልቅና አሳሳቢ እንቆቅልሽ አለ። እስክሽር ከተለቀቀና ያንን ሁሉ ለህይወት የሚያስደፍር መስዋዕትነት ካየን በኋላ ሳያት ደምሴ በግሏ የሰራችው አዲስ ሙዚቃ ስራ የለም። በቅርብ ዓመታት ወዲህ ደግሞ ምንም አይነት አዲስ ቃለ መጠይቅ ኢንተርቪው ስታደርግ አትታይ። በጥበብ መድረኩ ላይ ትልቅ ዝምታ መርጣለች። ይሄ ዝምታ ምን ይነግረናል? ማህበረሰባችን የለመደው አርቲስቶች ዘወትር ካሜራ ፊት እንዲቆሙ፣ በየሳምንቱ አዲስ ነገር እንዲያወሩና በማህበራዊ ሚዲያ ንቁ እንዲሆኑ ነው። ነገር ግን እውነተኛ የጥበብ ሰዎች ዝምታቸው ራሱ ሌላ ጥበብ ነው። ሳያት ከተለመደው የዝነኝነት ሩጫ ወጣ ወደ ውስጥ የመመልከት ዝምታን የመረጠችው ለምን ይሆን? ምናልባት እስክሽር ላይ እንደተናገረችው ያንን ሁሉ የመብረቅና የውሃ ውስጥ የሞት አፋፍ አደጋ ካለፈች በኋላ የህይወትን እውነተኛ ትርጉም ለማግኘት ጊዜ እየወሰደች ይሆን? ወይስ የጥበብ መድረኩ ከእውነት ይልቅ ለውጫዊ ወሬና ለታይታ ያደላ መሆኑን ታዝባ ይሆን? ራስን በጥበብ ማዕዘን ውስጥ ቀብራስ ይሆን? ይህ የእሷ መጥፋትና ዝምታ በተመልካች ልብ ውስጥ ትልቅ ናፍቆትና ቁጭትን ጥሎ አልፎ፣ ነገር ግን ይህ የውስጥ ጥንካሬዋ ወደ ውጭ አድጎ ለማህበራዊ አንድነት፣ ለአብሮነት እንድትቆም ያደርጋታል። በዚህ ዘመን መለያየት በጣም ቀላል፣ የጋራ እሴትን መገንባት ግን እጅግ ከባድ የሚል ጽኑ አቋም ያላት ሳያት በተለይ በኪነ ጥበብ ዓለም ውስጥ ያሉ ሴቶች እርስ በርሳቸው ሳይጠላለፉ አንዷ የሌላዋን ስኬት ሳትቀናና ሳትጓተት እጅ ለእጅ ተያይዘው ሊደጋገፉ እንደሚገባ ትመክራለች። ለኔ የሰራልኝን መንገድ ነው የምነግርሽ። ስለዚህ እኔ የደገምኩትን እንዳይደግሙ በማድረግ ለኔ የተዘጋብኝን እንዳይዘጋባቸው በማድረግ በምትሰራቸው ስራዎች ሁሉ ስለ ሴቶች ትምህርት፣ ስለ ሕፃናት መብትና ስለ ሀገር ሰላም ያላትን ቁርጠኝነት የሀገር ካስማ በማለት በተግባር አሳይታለች። እንሆንላት ሚዛን ፈጠረ እኔን። የሳያት ደምሴ ጉዞ በደመቀው የውበት አክሊል ተጀምሮ በእውነተኛና መራራ የጥበብ መስዋዕትነት የጎለመሰ ድንቅ ታሪክ ነው። ዛሬ በጥበብ ሚዛን ቆይታችን እንደተመለከትነው ሳያት ዝነኝነትና የሰዎች ጭብጨባ ብቻ ፈላጊ ሳትሆን እውነትን ፍለጋ የምትጓዝ፣ ለስራዋ ጥራትና ፍጹምና ሲባል እስከ ሞት አፋፍ ለመድረስ የምትደፍር ጠንካራ ባለሙያ ነች። ከሷ ህይወትና ጥበብ የምንማረው ትልቁ ቁም ነገር እውነተኛ ስኬት የሚገኘው ሁልጊዜ ሰዎችን ለማስደሰት ከመሮጥ ወይም በሰዎች ፍረጃ ውስጥ ተደብቆ ከመኖር ሳይሆን የህይወትን እሳትና ውሽንፍር በጽናት ተጋፍጦ ራስን በማሸነፍና ለጋራ እሴት በመቆም መሆኑ ነው። ጥበብ ደግሞ ከቃላትና ከዜማ በላይ እውነት ሲኖረው ዘመናትን ተሻግሮ በሰዎች ልብ ውስጥ ይኖራል። ሳያት የሰራችውና ያሳየችን ይሄንን እውነት ነው። እናንተስ የሳያት ደምሴን ተጨማሪ ማይል የመጓዝ ጽናትና የህይወት ፍልስፍና እንዴት አያችሁት? ከእስክሽር ሙዚቃዋ በኋላ ለዓመታት የመረጠችው ዝምታና መጥፋትስ በእናንተ አይን ምን ትርጉም ይሰጣል? የተሰማችሁን ጥልቅ ሐሳብ ከታች በኮሜንት መስጫው ላይ አጋሩ።
ይህንን መሰል እውነተኛና ጥልቅ ጥበባዊ ትንታኔዎች ሁልጊዜ እንዲደርሳችሁ የጥበብ ሚዛን ቻናልን አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። እውነትን አብረን እንፈልጋታለን። ጥበብን በሚዛን እንመልከት። ጥበብ ታላቋን ታከብራለች። የጥበብ ሚዛን። ቸር ቆዩልኝ።